በቃ ባውንደሪ ይዟታል ሂጃቡም እና ደግሞ ስርዓት ምናምን የሚባለው ነገር አትፈውልልህም። ፋውል ስለ መጥፎ ሳይሆን በስሱም ቢሆን የራስ ጉዳይ ነው፣ የሚቀረው ይቀራል። ገባ? ክብር ይበልጣል ነው። ክብር መብለጡ አይከፋም። ትክክል ነች። ግን ደግሞ ለመኖር ደግሞ አንዳንድ ጊዜ መንካት ያለብህ በተኖች አሉ። ግን ሚዲያ ላይ ሲሆን ደግሞ ይበልጥካል። እኛ ሚዲያ ላይ ነው ሰው ያወቀ። አሁን እኔ ለሱ አይደለም እኔ ልፈውል። ስለዚህ አሁን ታርቃችሁ በፍቅር ማለት ነው። ገባ? ስማ እኔ ልፈውል እኔ ልፈውል፣ አንቺ አትፈውል። ግን እኔ መፈውል አይፈቀድልኝም። ለምሳሌ ከሌላ ሴት ጋር መስራት ካለብኝ ይሰራል። ኖርማል ነው። ፋውልም አይባልም። ሊንክ ሰው ማቻም ፋውል ሰራችሁ ትልቅ ነገር እንዳይመስላችሁ ነው። ያንቺ መጥፎ ሐራም ስሪ ምናምን እንዳይመስላችሁ። ስለዚህ አሁን እኮ በጣም ጩጬ ነገር ነው እና ታርቃችሁ አብራችሁ መስራት ካለባችሁ መስራት፣ ካልሆነም ኖርማል ነው። ይሄ ቪዲዮ መስራት እኔ አንድ ላይ አብሮ የበላ ሰው እንትን ያለ ሰው ሲጣላ የልጅ ምክር ነው የሚሆንብህ። አሁን የሆነ ነገር ጥጉን አይተህ ታረቁ ይባላል። ምክንያቱም አሁን እኛ በዚህ 3 አይ ታረቁ አይደለም 3 ዓመት ውስጥ ምንም ሳልፍ ይመስላል እንዴ? በዚህ በተራ ነገር አይደለም እኮ አንድ ሰውየው አንድ ወንጀል ጥቁር ነገር ጠብ ሲልበት አይደለ እያለ ወንጀል በመዛ ቁጥር ለሚጠቁረው እንጂ እኮ የተራ ምክንያቶች እኮ ምክንያት አይደለም። እንደዛ ከሆነ አፉ በለኝ። አይ ብዙ ነገሮች ይኖራሉ። በቃ አይ ከባለቤቱ ያወቀ ቡዳ ነው። ሶ ትልቁ ማስረጃ ደግሞ ምን ነገር ያለው ይሄው ምን ያህል ወደ ኋላ እንደቀረው ሁለታችንም የገባነው ከአመታቶች በፊት ነው። ግን ሚሊዮን ብር በነበረበት ሰዓት የገባን ሰዎች ሰው አይን ውስጥ የለንም። ምንም ውስጥ አሁን ብሰራ ይሰደባል። አሁን ይሰደብ እኮ ግን ኢንሻአላህ ይስተካከላል። ቲክቶክ ግን ጊዜያዊ ነገር አይደለም። ዩቲዩብ አይደል ቋሚ ነገር። በቃ ጊዜያዊ ነገር ነው ብለን እኮ ጊዜያዊ ነገር ነው ብለን ትተናው የመጡ ሰዎች እኮ በደንብ እኮ እነሱ ያልፈባቸዋል እኮ ትንሽ ሰዎች 10 አልሰራንም። አረ ሰርታችኋል አልሐምዱሊላህ በሉ። ወላሂ ሰርታችኋል። ኖ ቲክቶክ ማስታወቂያ ነው አልሰራችሁም። በዩቲዩብም በቲክቶክም ምን ሰርታችኋል? አይደለም እሱ አሁን ስማርት ዌይ ስትጠቀሙ እንጂ እኛ መስራት ባለብን ነው ያልሰራነው። ምን ኢንፍሉዌንስ ማድረግ ወደም ይፈልጋል። ይሄ ሙዴ ነው ነባ ገንዘቡ ላይ ብቻ አይደለም ፎከስ ማድረግ ነው። ያው የቲክቶክ ብር ከፍለው እኮ አይደለም እኮ አሁን ቪዲዮ የምንፈልጠው ለመመለስ ነው። ግን የትኛውም ቲክቶከር ከኋላ የመቶ ድሮ ነበር እንዲለኝ አልፈልግም። ምክንያቱም ፖቴንሻል ተጠቅሜ አይደለም የወደኩት ባውንደሪ ይዞኝ ነው እንዴ አንተ ይዘህ እኔ በቃ ቲክቶክ ግድ ነው የሆነ ማይነካ ነገር መንካት አለብህ። ታዋቂ ምናምን የሆነ ወይ ለመቆም እኮ እኔ ባውንደሪ ተሰጠኝ ከሌላ ሴት ጋር መስራት አልችልም። እሷ ከሌላው ነገር መስራት አትችልም። ኦኬ እሱ ነገር ይደብራል። ባውንደሪ እኮ አሁን እኔና ኢሳም ጓደኛ ከሆነ የግድ ማስታወቂያ ሲመጣ ከኢሳም ጋር ብቻ መስራት ሰው ይሰለቸኛል። ከሌላ ሰው ጋር መስራት አለብን። በጣም ምርጥ እንትን ኢንፍሉዌንሰሮች ሁላችሁም ጓደኞች ናቸው። ከማንም ጋር ኮላቦሬት ማድረግ ስለማልፈልግ አይደል? ገባ? እንደ ሁለትዮሽ ማድረግ ስለማልፈልግ ነው። እንደ ብቻዬ ግን ማድረግ ፈልግ። ገባ? ያን ነገር ነው ያጣሁት ነው እንጂ ችግር እኮ የለም እኮ። እሷን ደግሞ ማታሰርግጣት እንትኖች አሉ። ለምሳሌ አሁን የምሰራቸው ላይ ይሄን በማለት የማልችላቸው ነገሮች አሉ። ለሷም በማሰብ ነው ባጭሩ። ለሷም በማሰብ ነው፣ እሷም ለራሷም በማሰብ ነው። ሰምታይምስ ደግሞ አይጎዳሽም ብዬ ይሄን በብላት ተለኛል። ይጎዳት ከመሰላት አሰራው ሶ መስራት ፈልጋለሁ ነው ጨዋታው። ከዛ ነው ፖስቱ የተደረገው። ሚስት ያለኝ መሰላችሁ? ሚስት የለኝም ቢኮዝ አሁን ሴት ባመጣ ሚስት ለች ታረግ እንዳትሉ ገባ? የሆነ ነገር ባመጣ ይሄ ታሪክ ነው ማለት ነው። ግን ሰው ላይ አትፈርዱማ። ባልና ሚስት ነው አልፈርድም። ሰው እኮ ጥሩ ነገር ስለፈለገ እኮ እንትን የሚል ብቻ ለብቻ ማየት የማይፈልግ እንጂ እኮ መኪና ምናምን የሚል ጨዋታ ሰምቻለሁ። እሱ ምንድነው እኮ እሱ ምን ተፈጠረ? ይኸውልህ ላይቭ ልንተው እኔ ልተው ነው እሷ ልተው አይደለም። ማለት አጫዋች ደከመኝ 2 ዓመት 3 ዓመት በቃ ለሊስ ነው ደግሞ እንትን አድርጎ አካና ፎሬቨር አንድ ምናምን እዚህ እንትን አይከፋለታል ምናምን ሰለች። ከዛ አሁን የሰው ልጅ ትንሽ የለውም ግን 2000 3000 ፎሎወር ያላቸውን ጌመሮች ነው የምትለምነው። እኔ ጋር ተጫውቱ እያልክ ያጠፈንዱባል ምናምን ሌላ ቦታ መጫወት እኔ አላውቅም እኮ። አሁን አንተ አጫዋች ስትሆን ከእነሱ ነው ኮሚሽን የምታገኘው። 70% ለእነሱ 30% ለአንተ። ከዛ ብዙ ምንድነው የሚያስፈልገው አጫዋች ለመሆን አይደለም እያልኩ እኮ ነው። ለምን እንደከበደኝ መጫወት አጫውተናል ግን እነሱ መለማመጥ ማባበል ደውለህ መቀስቀስ በቃ ላይፍ ስትራግል አለው። ገንዘብ አለው በቃ አልኩኝ እኔና ኢክራም ፖቴንሻል አለን ዩቲዩብ ላይ ብንመጣ ይሄን ብር አናጣውም ምናምን ብዬ ነው ያሰብኩት። እሷ ግን ጌመር ብትሆን ደስ ይለኛል። ምክንያቱም ወንዶች ይሰጣሉ በምንም በሆነ ይሰጣሉ። ወንዱ ለካሽ ነው። እኔ ጋር ግን ሴት አይሰጡም። ሴቶች አይሰጡም ብቻ አይደለም እኔ ሚስት እንዳለኝ ነው የምታወቀው። ኦኬ ማሜ ኮሜዲያን ማሜ ማለት ነው። ማስታወቂያ ላይ አግብቷል ብዬ ማለት ነው። ሴት ጊፍተር አሸሸህብኝ ስሜን አዲስ እያለ ነበር። ቴንኪው ሴቶች ጋር እና ሰዓት ይፈልጋል። እኔ ብደውል ብዙም አልወድም ዲያስፖራዎች ማለት ስለሆነ እና ሚስታለው ታሳርጊልኝ እኔ ችግር የለም እኮ ሚስታለውም ተብሎ ሲታሰብ የሚያሰጣት እንትን
የትኛው? እሺ ቀጥል። የመሰጠት ፕሮባቢሊቲ ትንሽ ነው። ሚስታን ተብለህ እንትን ስትል ብትጫወት ደስ ይለኛል። ብዙ ነገር ሰፖርት ያደርግ ነበር። ቢኮዝ አሁን የዩቲዩብ ብር የምትካፈለው ብር አይደለም የሆነ ስልጮጫ ሳይሆን እኛ ከልመድ ነው አንጻር ጌም ላይ ያለ ብር የሚመጣው ጌም ላይ በጣም ላይፍን ነው የሚሸጥበት እንጂ በቃ ዩቲዩብ ላይ ደግሞ ኮንተንቶች ታስባለህ። ሰው ይመቻል በጣም ትዕግስተኛ መሆን አለ። በዛ ላይ በቃ መውጣት የለብም ከእንትኑ ከአቆም ከላሽ ይላል። አይ ፖስት ከማድረግ ምናምን በደንብ ያስፈልጋል። ፕላስ ብትፖስት ሆኖ መለየት አለብሽ። ነጥብ መጣላት እሺ። በምንም ነገር የሆነ ጊዜ ማን የሆነ ውስጥ ሰርቶብኝ ምናምን አለ ኡምራ ያደርጋል እንደዚህ የድርጅት ስራ እየሰራ ምናምን ብሎ ምንም ችግር የለም እኮ እናንተም ገንዘብ ነው የምትሰሩት እኛም ገንዘብ ነው የምንሰራው ብዬ ውስጥ አስተናገርክ ነው ውርድ አሉብኝ። ማንንም እኮ አልጠቀስኩም። በጣም እንትን ይፈልጋል፣ ጥንቃቄ ይፈልጋል። ሰው ጠልቶኝ ደግሞ እኔ እንዳይ አልፈልግም። አይ ልክ ነው አይኑ ጠልቶ ያያል ግን ብሩን ታገኘዋለህ። ግን እኔ እሱ ላይ አይደለም ሙዴ ስታልፍ ሲገለምጥ ራሱ ይደብራል። ትንሽዬ ነገር ባገኝ ይሻለኛል። ጠላት ማፋት ጥሩ አይደለም። በምንም ያስጠላኛል። ብቻ እንዲህ ስግጥፍ ምናምን አይደለም። በቃ ይሄ ረጋ እያልክ ነው። እና ዩቲዩብ ያኖረናል ብለን ሰራን 2-3-4 ወር ምናምን ነገር። ከዛ ነው ነገራቶች ለካ መገፋት አይችሉም መንካት ያለበት በዘኖች አሉ ይላል። እነሱን ማትነካ ከሆነ አይሆንም። ያልኩማል ሁሉ ጊዜ አንድ ነገር ትመጣለህ እንዴ ከይስልቻል እኮ አሁን ሁሉ ጊዜ እስኪኔን አቅርበኝ ማን አይላል ወይ ሁሉ ጊዜ ለምን ሄዳ ብሎ ያው ማቅረቡ ማንንም አይልም። ምንድን ነው ቀን በቀን የሚወጣው ሰው የለውም እንዴ የምትባል ሶ መቀየር አለብን። ያ ነገር ደግሞ በቃ ብቻ አቀድን እና እቅዱ በቃ ነገ 2 ወር 3 ወር 4 ወር እያልን በማይረባ ነገር እንትን አደረገ አንዛዛ ነው ቻናሉ። ከዛ ነው አሁን እንዳልከው ነው በቃ ለስራ ብዬ ከችስል መሀል ላይ የተፈጠረው ነገር ተባበረ ነገሩ እንደማይዘልቅ አውቃለሁ። ቢኮዝ ባልና ሚስት ካልሆኑ መስጠት እስከ መቼ ይዛታል? የእሷን ህይወት ማበላሸት ነው ደግሞ እስከ መቼ ይዛታል? በሷም ሳይድ ተጽዕኖ የሚያደርግባት አቅጅበት ምናምን አይደለም። ደግሞ ደስ የሚለው በፊት ብቻዋን ናት ጓደኛ የላት መሆን ጓደኛ አላት ከኔ የምትሻል ጓደኛ አላት